በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወአሚሩ ለመስከረም በዛቲ ዕለት ተዝካረ በዓላ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 21 በዚህች ቀን አምላክን የወለደች የቅድስት ድንግል እመቤታችን ማርያም የበዓሏ መታሰቢያ ነው። ሁላችንም የአዳም ልጆች እስከ ዓለም ፍጻሜ የበዓሏን መታሰቢያ በየወሩ ልናደርግ ይገባናል። የእግዚአብሔር ልጅ ከእርሷ ሰው በመሆኑ ከጠላታችን ሰይጣን እጅ ድህነታችን በእርሷ ተደርጎልናልና እርሷም ስለኛ ሁልጊዜ ትማልዳለችና የምታድን እርሷን እናቱን ለሰጠን እግዚአብሔር ክብር ምስጋና ይሆን። በረከቷም ከእኛ ጋር አይኑር ለዘላለሙ አሜን። ሰላም ለኪ ዘደለወኪ ትንበሪ በየማነ ንጉሥ ፈጣሪ ማርያም ንግሥት ዘይትሰዓሪ እድዋነ ዚአነ በመስቀል አግርሪ ወመስቀል ካይበ አውደነ ህጽሪ በዛቲ ዕለት ኮኑ ሰማዕተ ቅዱስ ቆጵርያኖስ ወዮስቴና ድንግል። በዚህችም ቀን ቅዱስ ቆጵርያኖስና ድንግሊቱ ዮስቴና በሰማዕትነት አረፉም። ይህም ቅዱስ ቆጵርያኖስ አስቀድሞ ከሃዲና ሥራየኛ ነበር። እርሱም ለሥራየኞች ሁሉ አለቃቸው ነው። በሥራዩም ሥራ ከመመካቱ ብዛት የተነሳ በሥራ የሚበልጠው ካለ ሊያይና ከዚያ ሊማር ከሌለ ግን በእነርሱ ላይ ሊመካባቸው ወደ አንጾኪያ አገር ሄደም። ቆጵርያኖስም ወደ አንጾኪያ ከተማ በደረሰ ጊዜ ወሬው ተሰማ። በአንጾኪያም ከተማ ከሀገር ታላላቆች ተወላጅ የሆነ አንድ ጎልማሳ ነበረም። እርሱም ለሐየዋ የሚያምር አንዲቷን ድንግል ብላቴና ተመኛት። ወደ ቤተ ክርስቲያንም በምትሄድ ጊዜ እያያት በእሷ ፍቅር ልቡ እንደ እሳት ተቃጠለም። በምን ሊያገኛት አልተቻለውም። ገንዘብ በመስጠትም ቢሆን ወይም በማስፈራራት ወይም በሥራይ ሥራ አልሆነለትም። የቆጵርያኖስም ወሬው በተሰማ ጊዜ እርሱ ከሥራየኞች ሁሉ እንደሚበልጥ ስለ እርሱ ተነግሯልና ያም ጎልማሳ ድንግል ዮስቴናን የተመኛት ወደ ቆጵርያኖስ ሂዶ በልቡ ያለውን ጉዳዩን ድንግሊቱን ዮስቴናን እንደተመኛትና እርሷን ማግኘት እንደተሳነው ነገረው። ቆጵርያኖስም እኔ የልብህን ፍላጎት እፈጽምልሃለሁ፣ አትዘን አለው። ከዚያም በኋላ ያን ጊዜ ዮስቴናን ወደ እርሱ ያመጧት ዘንድ በሥራዩ የአጋንንትን ሰራዊት ወደ እርሷ አላክም። እነዚያም አጋንንት ወደ እርሷ በቀረበ ጊዜ እርሷን መውሰድ አልቻሉም፣ ከጸሎቷ የተነሳ ይቃጠላሉና። እንዲህም ብዙ ጊዜ ላካቸው፣ ግን ወደ እርሱ ሊያመጧት አልቻሉም። ቆጵርያኖስም ሁሉንም አጋንንት ጠርቶ ድንግሊቱን ዮስቴናን ካላመጣችሁልኝ እኔ ከእናንተ ተለይቼ ክርስቲያን ሆናለሁ አላቸው። ከዚህም በኋላ የሰይጣናት አለቃ ሊሸነግለው አሰበ። አንዱንም ሰይጣን ከሰይጣናት ውስጥ በዮስቴና አምሳል ተመስሎ ለቆጵርያኖስ እንዲታየው አደረገም። ሰይጣኑም አለቃው እንዳዘዘው እንዲሁ አድርጎ ተዘጋጀ። እነሆ አሁን የዮስቴናን መምጣት ለቆጵርያኖስ ነገረው። እርሱም እውነት መስሎት እጅግ ደስ አለው። ሊቀበላትም ተነሳ። በእርሷ ራእይ የተመሰለውንም ምትሃት ባየ ጊዜ የሴቶች እመቤት ዮስቴና መምጣትሽ መልካም ሆነ አለ። ይህንንም ስሟን በጠራ ጊዜ ያን ጊዜ በእርሷ አምሳል የተመሰለ ሰይጣን እንደ ጢስ ሆኖ ተበተነም። በዚያም ጊዜ የሽንገላው ምክንያት ምትሃቱም ከንቱ እንደሆነ ቆጵርያኖስ አወቀ፣ አስተዋለም። በልቡም እንዲህ አለ፣ ስሟን በጠሩበት ቦታ እንደ ጢስ የሚበተኑ ከሆኑ በፊቷ ሊቆሙ ሊሸነግሏትስ እንዴት ይቻላቸዋል? ይህንንም ብሎ ወዲያውኑ የጥንቆላ መጻሕፍቱን አቃጠለ። ከዚህም በኋላ ወደ አንጾኪያ ሊቀ ጳጳሳት ሂዶ የክርስትና ጥምቀትን ተጠምቆ የምንኩስና ልብስን ለበሰ። ከጥቂት ቀኖችም በኋላ ዲቁና ሾመው። ዳግመኛም ቅስና ሾመው። በትሩፋት ሥራና በቤተ ክርስቲያን ትምህርት ከፍ ከፍ ባለ ጊዜ ለሀገሩ ምዕራብ ለሆነች ቅርጣግና ለምትባል ሀገር ኤጲስቆጶስ ይሆን ዘንድ ተገባው። ያን ጊዜም ቅድስት ዮስቴናን ወስዶ ለደናግል ገዳም መምኔት አደረጋት። በቅርጣግናም የቅዱሳን የአንድነት ስብሰባ በሆነ ጊዜ ከጉባኤው አባላት እርሱ አንዱ ነው። ከብዙ ወራት በኋላም ከሃዲው ንጉሥ ዳኪዎስ ስለ እነርሱ ሰማ። ወደ እርሱም አስቀረባቸውና የክብር ባለቤት ክርስቶስን ክደው ለጣዖቶቹ እንዲሰግዱ አዘዛቸው። ትእዛዙንም ባልሰሙ ጊዜ ታላቅ ስቃይን አሰቃያቸው። ብዙ ስቃይንም ካሰቃያቸው በኋላ የቅዱስ ቆጵርያኖስንና የቅድስት ድንግል ዮስቴናን የሦስት ወንዶችንም ራሳቸውን አስቆረጠም። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ክብር ምስጋና ይሁን። እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለቆጵርያኖስ ሰማዕተ ኢየሱስ ፊየማ በጤገነ እሳት ውዑይ አባላቲሁ ዘሃማ
ምስለ ሰለስቱ እደው ዘተሳተፍዎ ጻማ ወሰላም ለዮስቴና በሃበ ጸቡኡ ስማ ከመንተጢስ ተዘርወ መስቴማ ወበዛቲ ለተዝካረ ረፍቱ ለጢባሪዎስ አሐዱ ሐዋርያ አሐዱም ሰብአ ወክሌቱ አርድእት። በዚህችም ቀን ከ72ቱ አርድእት የአንዱ ሐዋርያ የጢባሪዎስ የረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ሰላም ለጢባሪዎስን ምስለ ሰብአ ወክሌቱ አርድእተ እግዚ በዕለተ ዕረፍትከ ዮም ብሔረ ተድላ ወፍግ ባረከነ ለደቂቅከ በውስተ ዛቲ ምስዋዕ እስመ ለመምህር ቡራኬ ስሩ። ወበዛቲ ዕለት ኮነ ጉባኤ ሰለስቱ ምዕት አሰርቱ ወሰመንቱ ቅዱሳን ጳጳሳት ርቱዓነ ሃይማኖት በሀገረ ኒቅያ። በዚህችም ቀን ሃይማኖታቸው የቀና የ318 ጳጳሳት ስብሰባ በኒቅያ ከተማ ተደረገ። መላውን ዜናቸውን ኅዳር 9 ቀን ጽፈናል። ጸሎታቸው በረከታቸው ከኛ ጋር ትኖር ለዘላለሙ አሜን። ሰላም ለክሙ ጳጳሳት አይማድ ሰለስቱ ምዕት አሰርቱ ወሰመንቱ በፍቅድ በእንተ ማርያም ጳጦስ ጸዋሪተ ነድ ንዑ መምህራን ተባረኩነ ለውሉድ እንዘ ትእህዙ መስቀለ በእድ። ወዛቲ ዕለት ኮነ ተዝካሮሙ ለስድስቱ ቅዱሳን ዘገዳመ ጎረጎር ወአዲ ኮነ ተዝካረ ዕፀ መስቀል ክቡር። ወስብሐት ለእግዚአብሔር ይካነኒ መሐረነ በጸሎተ ኩሎሙ ቅዱሳን ለዓለመ ዓለም አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ መስራ ወሰኒው ለመስከረም በዛቲ ዕለት ኮኑ ሰማዕተ ቅዱሳን ኮቶሎስ ወእቱ አክሱ ደቂቁ ለሳቦር ንጉሠ ፋርስ። ወበዛቲ ዕለት ኮነ ተዝካረ ዕረፍቱ ለቅዱስ ዮልዮስ በከዊነ ስም። ወዛቲ ዕለት ተዝካሩ ለባላን ሰማዕት። ወስብሐት ለእግዚአብሔር ኪያነኒ መሐረነ በጸሎተ ኩሎሙ ቅዱሳን ወበረከቶሙ ይብጽሐነ ለዓለመ ዓለም አሜን። ዛቅረብኩ ማሕሌተ ዘኪርያ ይላፈም ለተጸምዱከ ዘለፈ ለአነበብተ ወከፍ ዘንቤቴ መጽሐፈን ተረሰከ እግዚኦ ጸሪቀ መለቱ ኩፋን እምላብ ኡቡላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ጻድቃን መላእክት ጓሃን ደናግል አዲ መነኮሳት ሄራን ባረኩ ጉባኤ ዛቲ መካን እስከ አረጋዊ ሊቅ ምንዑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎን ዘይደርስ ለዛ አንበቦ ለዘተርጎመ በልሳን አዲስ ወለዘ ሰማ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉም ባይስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ህቡረይ መሐረነ ኢየሱስ ክርስቶስ ወይፈኑ ለነ ጸጋ መንፈስ ቅዱስ እምይእዜ ወእስከ ለዓለም ወእስከ ዳግም ልደት አሜን። በኃይለ መስቀልከ በድአን ወረጸ መስቀልከ በእንተ አብርሃም ፍቁርከ ወበእንተ ይስሐቅ ውልየከ ወበእንተ እስራኤል ቅዱስከ ተዘከር እግዚኦ ኪዳነከ ፍቱነ ሳህለከ መኃልያነ ዘፈቀድከ ስረ ኃጢአተ ሕዝብከ ወመድኃኒተ ባርከ እግዚኦ ታጥፍአነ አሰለከ በእንተ ማርያም ወላዲትከ ወበእንተ ዮሐንስ መጥምቅከ
ከመየነ አሉ ምስየነ ረዳኤኩኑን ይትግድፈነ ወይትናንናነ ለከሰላም كما سمعك محمود بمير سيساينا زلل آلاتنا نبنى يمهرك لنا كما لينا نين هدك لزعب سلنا تابعا نبي وستمن سوت الله علينا وبالحينا مكلو كويس مزيئا كيتي من قزنا إلى سمات وسلام قدس جبريل ملاك وقزتي ماريم سلام تنقل بالنا مجزير صبا والسلام لك بركت أنت ما نستورك تفسي في السيت أوم لي تسجن زيافير مسليك سالي وصلي لنا مرتا ኢየሱስ ክርስቶስ ከመ እስራኤልና ኃጣን ተማጽነኝ ሰላም ለአብ ወወልድ ወመንፈስ ቅዱስ ቅድስት ሆይ ይላሉ በአንቺ ጸሎት ይተማመናሉ ጠዋት ማታ ቅድስት ሆይ ይላሉ ሳሊለነ ቅድስት እንልሻለን ሳሊለነ ቅድስት እንልሻለን እንደ ኤፍሬም እንደ አባታችን ለምኝልን እመቤታችን እንደ ኤፍሬም እንደ አባታችን ለምኝልን እመቤታችን ዓለም ስትዋከብ በምኞት ስለት ነፍሳችን ስትዝል ሲከብዳት ኃጢአት ጨልሞብን ግራ ሲገባን ብርሃናችን ነይ እናታችን መንገድ ጠፍቶን ግራ ሲገባን ብርሃናችን ነይ እናታችን ሳሊለነ ቅድስት እንልሻለን ሳሊለነ ቅድስት
እንልሻለን እንደ ኤፍሬም እንደ አባታችን ለምኝልን እመቤታችን እንደ ኤፍሬም እንደ አባታችን ለምኝልን እመቤታችን የልባችን ሐዘን እጅጉን ከብዶናል ኃጢአታችን በዝቶ መቆም ተስኖናል እንደ ኤልሳቤጥ እንደ ዘመድሽ ደስ አሰኝን ይሰማ ድምፅሽ እንደ ኤልሳቤጥ እንደ ዘመድሽ ደስ አሰኝን ይሰማ ድምፅሽ ሳሊለነ ቅድስት እንልሻለን ሳሊለነ ቅድስት እንልሻለን እንደ ኤፍሬም እንደ አባታችን ለምኝልን እመቤታችን እንደ ኤፍሬም እንደ አባታችን ለምኝልን እመቤታችን ዓለም